ሰላም እንደናችሁ ግርማቸው እባላለሁ በአዲስ ዩቲዩብ ቻናል እንግዲህ በማንቸስተር ዩናይትድ እና የአሞሪም ታክቲካል አናሊሲስ ጀምሬያለሁ። ዛሬ ትኩረት የማደርገው በኢትዮጵያ ቡና ይሆናል። በሁለቱ የፕሪሚየር ሊግ ጨዋታዎች እና ከዛ በፊት በነበረው የካጋሜ ሲኒየር ቻሌንጅ ካፕ ላይ እኔ በጥቂቱ ያስተዋልኳቸውን ጉዳዮች እና ፓተርን አላቸው ብዬ ያሰብኳቸው ጉዳዮች ላይ ትኩረት አደርጋለሁ። ምናልባት ግን ያው ብዙ ጊዜ ደጋግመን ስላላየን እና ሳምፕል ሳይዙ ትንሽ ስለሆነ የአሰልጣኙ ፍላጎት ላይሆን ይችላል። የአሰልጣኙ ፍላጎት ያለውን ነገር ደግሞ አይ እንደዚህ ነው የሚጫወተው ለማለት ይከብዳል አይደል? ስለዚህ እነዚህ እኔ ያስተዋልኳቸው ናቸው እንጂ አሰልጣኙ በአደባባይ ወጥቶ የጨዋታ ሞዴሎቹን ያብራራበት ከዛ ተነስቶ ይሄን አድርጓል ይሄ ተሳስቷል የምንልበት አይደለም። ስለዚህ በዚህ መልኩ ሰዱት ማለት ነው። ምክንያቱም ትንታኔዎችን ለመስራት ዞሮ የአሰልጣኙ ጨዋታ መንገድ በጣም ያስፈልጋል እና አሁን ባለው የጨዋታ ቁጥር ብዛት በተወሰነ መልኩ ለመገመት እንሞክር ይሆናል እንጂ እውነቱን ለመናገር በዚህ መልኩ ነው የሚጫወተው ለማለት ትንሽ ሊያስቸግር ይችላል። ነገር ግን እኔ ካስተዋልኳቸው ነገሮች መካከል አንደኛው ላይ ትኩረት ለማድረግ እሞክራለሁ። ቡና እኔ ባስተዋልኳቸው ባለፉት 3 ጨዋታዎች እንግዲህ እኔ ያየሁት አንድ የካጋሜ ሲኒየር ቻሌንጅ ካፕ እና 2 የኢትዮጵያ ፕሪሚየር ሊግ ጨዋታዎችን ነው። ስለዚህ እኔ በተመለከትኳቸው 3 ጨዋታዎች በዋናነት ኳስ ለመቆጣጠር ይሞክራል። እንደውም በነጌሌ አርሲው ጨዋታ 22 ተች ያለው ጎል ነው ያስቆጠረው የመጀመሪያውን ጎል ሲያስቆጠር። ከዚህ በተጨማሪ ደግሞ በተወሰነ መልኩ ፕሬስ ለማድረግ ይሞክራል። እንዲሁም ደግሞ ኳስ እንደተነጠቀ በፍጥነት መልሶ ለመንጠቅ ይሞክራል። ከነዚህ መካከል ግን የኔን ቀልብ የሳበውና ምናልባት በትክክል ሊጫወትበት የሚፈለገው መንገድ ይሄ ነው እንድል የሚያደርገኝ ቡድኖችን ወደ መስመር በመግፋት በመስመሮች ላይ በጣም በርከት ብሎ በመጫን ኳስ ለመንጠቅ የሚያደርገው ሙከራ ነው። ስለዚህ እነዚህን ምን ለማድረግ ነው እየሞከረ ያለው የሚለውን በተወሰነ መልኩ ለማሳየት እሞክራለሁ። ይሄ የመጀመሪያው ቪዲዮ ላይ የምናየው እንግዲህ በካጋሜ ሲኒየር ቻሌንጅ ካፕ ከኬንያ ፖሊስ ጋር የነበረው ጨዋታ ላይ ነው። ይህ የእጅ ውርወራ ላይ ነው። በተወሰነ መልኩ የአቋቋም ስህተት ነበረ። ምናልባት እናንተ ማስተያየት መስጫው ላይ ይሄን እንደምትሉኝ አልጠራጠርም። በተጫዋቾቹ በኩል የእጅ ውርወራው ሲወረወር የአቋቋም ስህተት ነበረ። ነገር ግን ከዛ በኋላ እንደምንመለከተው ቡና የኬንያ ፖሊስ ሌፍት ባክ አለ በዚህ በኩል ከስክሪኑ ውጭ ሆኖ ነው በታክቲካል ቦርዱ ምክንያት። ስለዚህ እሱ አለ፣ የመሀል ተከላካዩ አለ፣ የመሀል አማካይ አላቸው። እነዚህ 3 ተጫዋቾችን ለመከላከል ኢትዮጵያ ቡና 3 ተጫዋቾች በዙሪያቸው አድርጓል እና ከዚህ መካከል ቀልበን የገዛው ነገር ብዙ ጊዜ ከተጫዋች ጀርባ ብዙ አልተለመደበኛ ሀገር ባክ ፕሬስ ማድረግ እና አንዱ ኢትዮጵያ ቡና ያደረገ የነበረው ተጫዋች ጀርባ ፕሬስ አድርጎ ተጫዋቾች ምቾት እንዳይሰማቸው ማድረግ ነው። ስለዚህ በዚህ መልኩ ጎል ለመሞከር ጎል ለማግኘት ሞክራል ማለት ነው እና ሁለቱ የቡና ተጫዋቾች ኳስ ወደሚቀበለው ሲሮጡ ሶስተኛው የቡና ተጫዋች ወደኋላ ተመልሶ የማቀበያ መንገድን ለመዝጋት ሲሞክር እንመለከታለን ማለት ነው። ይሄ የእጅ ውርወራ ላይ በመስመር እንዳይወጡ ለማድረግ ነው። ግን ወደኋላ እናንተ ደግሞ ሄዳችሁ ይሄ ጨዋታ ዩቲዩብ ላይ ስላለ ከመጀመሪያው ደቂቃ ጀምሮ እንዴት በመስመሮች በርከት ብሎ ኢትዮጵያ ቡና ለመከላከል ይሞክር እንደነበረ መመልከት ትችላላችሁ። አሁን ብዙ ጊዜ የኢትዮጵያ ቡድኖች በጣም ቦል ኦሪየንትድ ናቸው እንደምታውቁት፣ ኳስ ወዳለበት በኩል በብዛት ይካሄዳል። ግን በቡና በኩል እያየሁት ያለሁት ነገር ይሄን ብቻ ማድረግ ይሄ በተለምዶ ያለውን ነገር የማድረግ ብቻ ሳይሆን በተወሰነ መልኩ የተጠና እና ልምምድ ላይ የታየ አይነት ነገር ስለመሰለኝ ነው። ምንም እንኳን ልምምድን ያልተመለከትኩ ቢሆንም ማለት ነው። እና እዚህ ላይ እንደምናየው ይጫኑትና ኳሱን ይነጥቁታል ማለት ነው። አማካኙ እንግዲህ ኦልሬዲ እዚህ ላይ 2-1 ሆነዋል እና የቡናው ተጫዋችም ወደኋላ ተመልሶ ኳሱ ወደዚህ እንዳይመጣ የማቀበያ አማራጮችን ይዘጋል ማለት ነው። ኳሱ ወደዚህ እንዳይመጣ እሱ ወደዚህ የተመለሰ ነው። ስለዚህ ይሄን የመቀበያ አማራጭ ዘግቷል። እዚህ ላይ ደግሞ ተጫዋቾቹ 2-1 ሆነዋል ማለት ነው እና በዚህ የተነሳ
በቀላሉ ቡድና ኳሱን ነጥቆ እንደውም ከዚህ ኳስ ጥሩ የጎል ሙከራ አድርገው ግብ ጠባቂው ነው ያዳነው። ስለዚህ ይሄ የጁሮራ ላይ ነው፣ ግን በጨዋታዎቹ በግልጽ የሚታይ ስለሆነ እንደ ምሳሌ አንስቼው ነው። ግን በጨዋታዎቹ እናንተ ወደኋላ ሄዳችሁ ዩቲዩብ ላይ ከመጀመሪያው ደቂቃ ጀምሮ በርከት ብሎ በመስመሮች ቡና ለመከላከል ሲሞክር ይታያል። እንግዲህ ይሄ የቅድመ ውድድር ዘመን ጨዋታ ልንለው እንችላለን። ከዛ በኋላ እንግዲህ በቲቪ የመተላለፍ እድል ያገኘው ታላቁ የሸገር ደርቢ ነው። በዚህ ጨዋታ ስሜት አለ፣ ፍላጎት አለ። ከዚህ በተጨማሪ ደግሞ አይ ቲንክ ከሌሎች ጨዋታዎች የበለጠ ሁለቱም ቡድኖች ሊያሸንፉት የሚፈልጉት ጨዋታ ነው እና አንዳንዴ ታክቲካዊ ጉዳዮች በእንደዚህ አይነት ጨዋታዎች ላይ ያው በመስኮት ይወረወራሉ አይደል? ነገር ግን በዚህ ጨዋታ ላይ አልፎ አልፎም ቢሆን ያስተዋልኩት ነገር እኔ ይሄ ኢትዮጵያ ቡና በመስመሮች በኩል በርከት ብሎ አሁንም መስመሮችን የመዝጋትና እዛው እንዲቀሩ የማድረግ ተጫዋቾችን ነው። ምክንያቱም ኳስ ወደ መስመር ከወጣ በኋላ በተለይ መስመሩ ላይ ከደረሰ አንድ ተጫዋች ኳስ የማቀባይ አማራጩ 180 ዲግሪ ብቻ ነው። መሀል ሜዳ ላይ ሲሆን ነው ወደ 360 ዲግሪ የሚሆነዋል። ስለዚህ 180 ዲግሪ ብቻ የማቀባይ አማራጭ ስላላቸው እነሱን የማፈንና በርከት ብሎ ኳስ ለመቀበል የመሞከር ነገር በቡና በኩል ይታያል ማለት ነው እና እዚህ ጋር እንደምንመለከተውም አሁን የቡና ተጫዋቾች እንግዲህ 4 ተጫዋቾች በርከት ብለው ኳሱን ለመቆጣጠር ለመቀበል ይሞክራሉ ማለት ነው። በዚህ ጨዋታ ላይ ቅዱስ ጊዮርጊስም ቢሆን በጣም በተወሰነ መልኩ ፕሬስ ለማድረግ ሞክሯል። አንድ ጨዋታ ብቻ ስለሆነ ሳምፕል ሳይዙን ትንሽ ገፋ ይልና እሱ እንመለከታለን ወደፊት። ግን እንደምታዩት 4 የኢትዮጵያ ቡና ተጫዋቾች 3 የቅዱስ ጊዮርጊስ ተጫዋቾች 4-3 ኳሱን ወደ መስመር ፑሽ እንዲያደርግ ነው። ቦዲ ፖዚሽናቸው ብታዩት ሁሉም አይደለ ወደ ኳሱ ነው ሁሉም። ስለዚህ እንደዚህ በጣም በመውረር ኳሱን ለመቀበል ጥረት ያደርጋሉ ማለት ነው። በእንደዚህ አይነት ወቅት ግን ከኋላ የሚተዉ ቦታዎች መኖራቸው አይቀርም። ኳስ የሚዞር ከሆነ ለምሳሌ በድንገት እንደዚህ አይነት ቦታዎችን መመልከት ይኖራል። ግን ቢያንስ 4-3 በመሆን ኳሱን በቀላሉ ለመቀበልና ለመንጠቅ ጥረት ሲያደርጉ ይታያሉ ማለት ነው የኢትዮጵያ ቡና ተጫዋቾች። አሁንም እንደምናየው እዚህ ላይ 4-3 ናቸው። ኳሱ ወደ መስመር ወጥቷል። አሁንም ቦዲ ፖዚሽናቸው አልተቀየረም። ሁሉም ወደ ኳሱ ናቸው። እንደምትመለከቱት ወደ ኋላ ለማፈግፈግ የሚጠርም የለም። ከኋላ ቀደም ያለው ባክ ፕሬስ ያለው ከኋላ መጥቶ ለመጫን ጥረት እያደረገ ነው የመስመር አጥቂው። ስለዚህ በዚህ በኩል አሁንም የማፈንና ለመጫወት የመሞከር ኳሱን ለመጠቅ የመሞከር ነገር ከኢትዮጵያ ቡና በኩል ይታያል። ደግሞ ይሄን በሚያደርጉበት ሰዓት ደግሞ በጣም በኢንቴንሲቲ ነው፣ ይሄ የማያቋርጥ ፍጥነት ውስጥ ሆኖ ነው እና ኳሱን ለመንጠቅ ጥረት ያደርጋሉ በዚህ መልኩ ማለት ነው። ይሄ እንግዲህ ከጊዮርጊስ ጨዋታ የተመለከትነው አጫወት ነው። እንደምታዩ ኳሱ ሲነጥቁት ይታያሉ። ግን ጊዮርጊስም ቢሆን ፕሬስ በማድረግና ካውንተር ፕሬስ በማድረግ ባለፉት ዓመታት የተሻለ ቡድን ነው በእንደዚህ አይነት አጫወት እና እሱም ይሄንን ለማድረግ ሲሞክር እንመለከታለን። እዚህ ላይ መጨረሻ ላይ ኳሱን ኢትዮጵያ ቡና ቢነጥቅም በእርግጥ ጊዮርጊስ ማግኘት ይችላል ማለት ነው እና አሁንም ግን ኢንቴንቱ ፍላጎቱ ከኢትዮጵያ ቡና በኩል አለ ማለት ነው፣ ኳስ በመስመር እንዲወጣ የማድረግ። ይሄኛው ቪዲዮ ደግሞ ከነገሌ አርሲ ጋር የተደረገው ጨዋታ ነው። አሁንም የጁሮራ ላይ የሚጀምር ኳስ ነው በእርግጥ። ነገር ግን ይሄን ለማንሳት የሞከርኩት ምንድነው ኳሱ ሽፍት ሲያደርግ ወደ መስመር የኢትዮጵያ ቡና ተጫዋቾችን እንቅስቃሴ እንድትመለከቱ ነው። ሁሉም ተጫዋቾች በሚባል መልኩ አማካዮቹን ጨምሮ ሁሉም ወደ መስመር ይሄዳሉ ማለት ነው እና እዚህ ጋር እንደምታዩት 4-4 ናቸው። የቦዲ ፖዚሽናቸውን መመልከት ትችላላችሁ። ስለዚህ ኳሱ ወደ መሀል ሜዳ እንዳይመጣ ኳሱ ከነሱ ጀርባ በአንድ ሁለት ቅብብል እንዳይሄድ ጥረት ሲያደርጉ ይመለከታላችሁ። እንዲሁም ደግሞ የነገሌ አርሲ ተጫዋቾች
ወይም ተጫዋቹ ፊቱን ዞሮ ወደ የቡናን ግብ እንዳይመለከትና ድሪብል እንዳያደርግ ወይም ተርን እንዳያደርግ ለማድረግ ሲጥሩ እንመለከታለን ማለት ነው አሁንም። ስለዚህ በጣም እየደጋገሙ የሚያደርጉት አንድ ነገር ይህ ኳሱ ወደ መስመር ከተገፋ በኋላ በጣም በፍጥነት እዛው ኳሱ የሚቀርበትን ወይ የሚመለስበትን ወይ ደግሞ ለመንጠቅ የሚሄዱበትን መንገድ እንመለከታለን ማለት ነው ደጋግመን። እና ይህ ከኢትዮጵያ ቡና በኩል ያየነው አንድ ነገር ነው። ኳሱ ይመለሳል። ከዛ በኋላ ኳሱ በረጅሙ ነው የሚመታው በዚህኛው የጨዋታ እንቅስቃሴ። ይሄኛውም በአርሲ ነገሌ ጨዋታ ላይ የተመለከትነው ነው። እንደምትመለከቱት አሁንም 3 የኢትዮጵያ ቡና ተጫዋቾች ወደ መስመር መጥተዋል። በጣም 3 የነገሌ አርሲ ተጫዋቾች አሉ። ከዚህ በኋላ ኳሱን ለመጠቅ አሁን መስመር ላይ ነው። ኳሱን ለመንጠቅ ጥረት ሲያደርጉ እንመለከታለን። አሁን ይሄን ነው እንግዲህ እንደ ኢንቴንት እያየሁት ያለሁት እኔ እንደ ፓተርን እያየሁት ያለሁት እንደ ፍላጎት እያየሁት ያለሁት ሆን ተብሎ የሚደረግ በጣም በተደጋጋሚ ኳሶችን በዚህ መልኩ ለመንጠቅ ጥረት እያደረጉ ያሉ አይነት የተሰማኝ ለዛ ነው። እና ኳሱ በዚህ መልኩ ፕሬስ ካርጉ በኋላ ከተጫኑት በኋላ አሁንም አልቆሙም። እንደምታዩት በመስመሮች ላይ እዚህ ላይ 2-2 ናቸው። አሁንም አልቆሙም፣ ግን ሌላ ተጫዋችም እየመጣ ነው። አሁንም እዚህ ላይ እንደምትመለከቱት ኳሱ ወደ መሀል እንዳይገባ ነው ጥረት እያደረጉ ያሉት። ቀደም ስለ ባክ ፕሬስ ስናወራ ነበር። ሻባን እዚህ ጋር የኢትዮጵያ ቡና አጥቂ ሻባን ከጀርባ አብዱል ባሲጥን ፕሬስ ለማድረግ ሲሞክር እንመለከታለን። ይሄ ባክ ፕሬስ ለማድረግ ሲሞክር እንመለከታለን። እና ይሄም አንድ ሌላ እየተመለከትኩት ያለሁት ከኢትዮጵያ ቡና በኩል የተመለከትኩት ያለሁት ነገር ነው። ነገር ግን በእንደዚህ አይነት እንቅስቃሴ ጊዜ አሁን ብዙ ጊዜ የኢትዮጵያ ቡድኖች ቦል ሬንትር ናቸው ስለምንል ሁሉም ወደ ኳሱ ስለሚገፋ አንዳንድ ጊዜ አማካይ ክፍሉ በጣም ባዶ ነው የሚሆነው። እዚህ ላይ እንደምትመለከቱት አማካይ ክፍሉ በጣም ባዶ ነው እና አብዱል ባሲጥ ጫና ባይበዛበት እና ጫና ባይደረግ ኖሮ በጣም በቀላሉ ኳሱን ወደ አማካይ ክፍሉ ልኮት አማካይ ክፍሉ ላይ እንደምትመለከቱት አማካይ ክፍሉ ባዶ እና ስለዚህ በጣም በቀላሉ ወደ ጎል የሚሄድ ኳስ ሊሆን ይችል ነበረ። ነገር ግን ባክ ፕሬስ ስላለ በጣም ጫና ስላለ ኳሱን የማቀበል ጊዜ አሳጥቶታል ማለት ነው የኢትዮጵያ ቡና ጫና አብዱል ባሲጥን አማካዩን የነገሌ አርሲን አማካይ። በዚህ አይነት እንቅስቃሴዎች ደግሞ በጣም ለውሳኔ መቻኮል ስለሚኖር ትክክለኛ ውሳኔ ላይ ለመድረስ ይቸገራሉ ተጫዋቾች ማለት ነው። እና አብዱል ባሲጥ በዚህ የጨዋታ እንቅስቃሴ ለማድረግ የሞከረው ነገር ምንድን ነው? ሻባንን አብዶ መስራት ነው በእግሮቹ መካከል እና አሁንም ግን ኳሱን ወደ ኋላ ይመልሰዋል ማለት ነው በዚህ የተነሳ እና በተወሰነ መልኩ ይህንን ነገር እንደ ፍላጎት እንደ ኢንቴንት ነው። ምናልባት ሀሳቡ አለ፣ እቅዱ አለ፣ አተገባበሩ ላይ አንዳንድ ጊዜ ስህተት ሊኖሩ ይችላል ማለት ነው። እና በእንደዚህ አይነት ጊዜዎች ደግሞ የሚፈጠሩ ነገሮች ይኖራሉ። አሁንም ሌላ ምሳሌ እንመልከት። ይሄም ከነገሌ አርሲ ጋር የነበረው ጨዋታ ላይ ነው። አሁንም የኢትዮጵያ ቡና ተጫዋቾች መስመር ላይ ናቸው። እንደምትመለከቱት 3-2 ልንላቸው እንችላለን። በዚህ የጨዋታ እንቅስቃሴ ላይ ኳሱን ይነጥቁታል። ኳሱን የጠቀው በረከት ነው እና ምናልባት እንደምትመለከቱት እዚህ ጋር እንደምትመለከቱት ለመጨፈር ሲሞክር ነው። የደስታ አገላለጹ ትመለከቱታላችሁ ማለት ነው። እንደውም ይሄን የደስታ አገላለጽ እኔ አላስተዋልኩትም ነበረ፣ ግን ጨዋታውን ሲያስተላልፉ የነበሩት እነ ማርቆስ ኳሱን በመንጠቁ መደሰቱን ሲገልጹ ነው እኔም ራሱ ያስተዋልኩት የነበረው። እና እናንተም ወደ ቪዲዮ ሄዳችሁ ወደ ጨዋታው ዩቲዩብ ላይ ስላለ ኦቤን እያስተላለፈው ስለሆነ መመልከት ትችላላችሁ ማለት ነው። እና ደስታውን ሲገልጽ እንመለከታለን ኳሱን በመንጠቁ። አሁን እኔ የተሰማኝ ግን ኳሱን በመንጠቁ ብቻ ደስታውን የገለጸ አይመስለኝም። ምክንያቱም የማጥቃት ኤሪያ ላይ ነው የነገሌ አርሲ የማጥቃት ኤሪያ ላይ ያለው ኢትዮጵያ ቡና ያን ያክል ጫና የሚፈጥር ኳስ አይደለም። ነገር ግን ኳሱን የነጠቁበት ቦታ ይመስለኛል ይሄ ደስታውን እንዲገልጽ ያደረገው እና ደግሞ ምናልባት የጨዋታው እቅድ አካል ስለነበረ ያን እቅድ በሚገባ በመተግበራቸውም ሊሆን ይችላል። ስለዚህ
በደንብ ነው ሲደሰት የምትመለከቱት እንደምታዩት እና በደንብ ነው ሲደሰት የምናየው እዚህ ላይ ኦልሞስት ጎል ያስቆጠረ ሊመስለን ይችላል በደስታ አገላለጹ እና የቪዲዮ ኳሊቲ ትንሽ ደካማ ስለሆነ በደንብ ላትመለከቱ ትችላላችሁ። በእርግጥ ግን በተቻለ መጠን እነዚህ አይነት ነገሮችን ማስተዋልም አንዱ ለበተንተን ጨዋታዎችን የሚረዳ ነው እና ጎበዝ ኮሜንታተሮች ስለሆኑ እነሱ ባያነሱት ኖሮ ምናልባት እኔም ላላስተውለው እችል ነበር ደስታውን መግለጹን እና በጣም ለእኔ የተሰማኝ የአሰልጣኙን የጨዋታ እቅዱን የአጫወት መንገዱን በመተግበሩ ነው። ምክንያቱም ከግቡ በጣም የራቀ ነው፣ ከኢትዮጵያ በጣም የራቀ ነው። ይሄ የአርሲ የመከላከል ዞን ውስጥ ነው ኳሱን የነጠቁት እና ከጎል ሩቅ ነው፣ ብዙም አደጋ የሚፈጥር አይደለም። ነገር ግን በዚህ የአጫወት መንገድ ኳሱን በመንጠቃቸው ምክንያት የመጣ ይመስለኛል። ነገር ግን ይህ የጨዋታ እንቅስቃሴ ፌል ሲያደርግስ ነው። አሁን እንግዲህ እቅዱ አለ፣ ኢንቴንቱ አለ፣ ፍላጎቱ አለ፣ ይሞክራሉ፣ ይጫወታሉ። ግን አንዳንድ ጊዜ ወይ ተጫዋቾች ይዘገያሉ፣ ወይ ስህተት ይሰራሉ፣ ወይ ውሳኔው በትክክል ሳይተገበር ይቀርና ስህተት ይፈጠራል ማለት ነው። አሁን በእንደዚህ አይነት ጊዜ እዚህ ላይ እንደምትመለከቱት 3-2 ናቸው ኢትዮጵያ ቡናዎች። ቅዱስ ጊዮርጊስ ኳስ ይዘዋል፣ 3-2 ናቸው። ነገር ግን አማካይ ክፍሉን እንደምትመለከቱት ቅድም ሳነሳ እንደነበረው ኳስ ወደዛ ስለሄዱ አማካይ ክፍሉን እንደምትመለከቱት በጣም ክፍት ነው። ስለዚህ ኳስ ወደዚህ ከመጣ በቀላሉ ወደ ጎል የሚሄድበት እድል ይኖራል። ነገር ግን በዚህ የጨዋታ እንቅስቃሴ ላይ እንደምትመለከቱት ኳሱ ወደ መሀል ሲገባ በቅዱስ ጊዮርጊስ በኩል በተወሰነ የውሳኔ ስህተት ስለነበረ ኳሱ ወደ መሀል መመለስ ሲችል በቀጥታ ነው የተመታው እና ቅዱስ ጊዮርጊስ አልተጠቀመበትም በእርግጥ። ነገር ግን እንደዚህ አይነት ስህተቶች አሉ ማለት ነው። ገና አርሊ ነው፣ የጨዋታ እንቅስቃሴ ውስጥ እየገቡ ነው ተጫዋቾቹ። ነገር ግን እቅዱ አለ፣ አተገባበር ላይ አልፎ አልፎ ችግር ሊኖር ይችላል። በዚህ ጨዋታ ላይ እናንተም እንደምታስታውሱት በጨዋታው የመጀመሪያው የጎል እድልም ቅዱስ ጊዮርጊስ የፈጠረው በዚህ መልኩ ነበረ። እዚህ ላይ 2-2 ነበሩ። ነገር ግን በ1-1 ግንኙነት የቅዱስ ጊዮርጊሱ ሀብታሙ የ1-1 ግንኙነቱን በማሸነፉ ምክንያት በጣም በቀላሉ ለአቤል ኳሱ በማቀበል የአቤል የመጀመሪያ ሙከራ በዚህ መልኩ ነው የተገኘው ማለት ነው እና በአጫወት ላይ አሁንም በመስመሮች ለማጥቃት ይሞክራል፣ ለመጫን ይሞክራል። እንደምታዩት እዚህ ላይ 2-2 3-3 ናቸው። በጨዋታው እንቅስቃሴ እንደምትመለከቱት 3-3 ናቸው። እዚህ ላይ 3-3 ናቸው። ነገር ግን ይሄንን በተለይ እዚህ ላይ ያለውን የአንድ ላንድ ፍልሚያ ማሸነፍ የቻለው ሀብታሙ ስለነበረ ኳሱን በቀላሉ ለአቤል አቀብሎታል ማለት ነው እና አቤል የመጀመሪያውን ሙከራ ገና በመጀመሪያዎቹ ደቂቃዎች የመጀመሪያውን ሙከራ ለጊዮርጊስ እንዲሞክር ያስቻለው ይህ እንቅስቃሴ ነበረ። ስለዚህ ፍላጎቱ ይኖራል በመስመር አሁንም የመጫን ፕሬስ አድርጎ ኳሶቹን ለመንጠቅ የመሞከር ፍላጎት ይኖራል። ነገር ግን አልፎ አልፎ ይህ ፌይል ሲያደርግ ግን ባካፕ ፕላን ከቨር የማድረግ እነዛ ነገሮች በጣም ያስፈልጋሉ ማለት ነው። አንዳንዴ ደግሞ ትራንዚሽናል ሙቭመንቶችን የመከላከል ሁለተኛ ኳስ አለማሸነፍ በሚኖርበት ሰዓትም ይህ አይነት ነገር ይፈጠራል። ለምሳሌ አንዱ በእንደዚህ አይነት መልኩ ከተሞከሩት ነገሮች አንዱ ሁለተኛ ኳስ ነው። ሁለተኛ ኳሱን ነጌሌ ካሸነፈው በኋላ አሁን እዚህ ላይ እንደምታዩት ቡና አክሰስ ስላልነበረው ያ በመስመር እንደተለመደው ሄዶ ለመጫን 2-1 አሁንም እዚህ ላይ ለመፍጠር ችሏል ማለት ነው። የ2-1 እድል ለመፍጠር ችሏል ማለት ነው በዚህ ላይ። ስለዚህ ሁለት የነገሌ ተጫዋቾች ከአንድ የኢትዮጵያ ቡና ተጫዋች ጋር ከዛ በኋላ ደግሞ
የማጥቃት እንቅስቃሴ ውስጥ መግባት የሚችሉ ተጫዋቾች ማለት ነው። ወይ ኳሱን የሚያቀብልበት መንገድ ጥሩ ቢሆን ወይ ደግሞ ትክክለኛውን ውሳኔ ወስኖ ቢሆን አደጋ ሊፈጥር የሚችል ኳስ ነው። ነገር ግን ኳሱ ክሮስ ሲደረግ ስህተት ስለነበር ኢትዮጵያ ቡና ኳሱን በቀላሉ ለመከላከል ችሏል ማለት ነው። ነገር ግን በእንደዚህ አይነት ጊዜም አክሰስ ሳይኖር ሲቀር ለመስመሮች ለመጫን አሁንም የቁጥር ብልጫ ይወሰዳል ማለት ነው። ሌላኛው ደግሞ የትራንዚሽናል ሙቭመንቶችን እንግዲህ ያው ቡድኖች የመከላከል ቅርጽ አላቸው፣ የማጥቃት ቅርጽ አላቸው። ከመከላከል ወደ ማጥቃት የሚያደርጉት ችግር አለ፣ ከማጥቃት ወደ መከላከል የሚያደርጉት ችግር አለ። በእንደዚህ አይነት ጊዜ ላይ እጅግ ወሳኙ ጊዜ ኳስ ከተነጠቀ በኋላ ለሁለቱም ቡድኖች ለኳስ ነጣቂውም ኳስ ለተነጠቀውን ቡድን እጅግ ወሳኙ ጊዜ የመጀመሪያዎቹ ሰከንዶች ናቸው። ቡድኖች ምንድን ነው የሚያደርጉት የሚለው ነው። አሁን በዚህኛው ቪዲዮ ላይ እንደምንመለከተው ይህ ቅዱስ ጊዮርጊስ ያስቆጠረው ጎል ነው። ትራንዚሽን ሙቭመንት ነው። ኢትዮጵያ ቡና ኳሱን ያሸንፋል፣ መስመር ላይ ኳሱን ያሸንፋል። ስለዚህ ሽግግር ይጀምራል ማለት ነው። ወደ ማጥቃት ሽግግር ይሄዳል ማለት ነው። በዚህ ጊዜ ደግሞ እንደምታውቁት በማጥቃት ሽግግር ወቅት በተወሰነ መልኩ ኮምፓክት የነበረ ቡድን መበተን ይጀምራል ማለት ነው። ያው ወደፊት ስለሚሄድ በተወሰነ መልኩ መበተን ይጀምራል። እነዚህን ሙቭመንቶች በመስመሮች ላይም ሆነ በአማካይ ክፍሎች ላይ መቆጣጠር መቻል እጅግ በጣም ወሳኝ ነው። ስለዚህ ኳሱን ይነጥቃሉ። ነገር ግን ቅዱስ ጊዮርጊስ መልሶ ኳሱን ከነጠቀ በኋላ እንደምታዩት ፍጹም የቁጥር ብልጫ ነበረው። የቁጥር ብልጫ ነበረው እንግዲህ 2-1 እዚህ ላይ፣ ከዛ ደግሞ እነዚህ 2-2 ልትሉ ትችላላችሁ። ነገር ግን ፍጹም የቁጥር ብልጫ ነበረው እና እነዚህን የሽግግር ሙቭመንቶችን የመቆጣጠር ኳስ ቡድኑ በሚይዝበት ጊዜ ከኳሱ ጀርባ ያሉት የተጫዋቾች ቁጥር ስንት ነው፣ ምን ያክል ነው የሚለውን የመወሰን እንደገና ደግሞ በሽግግሩ ጊዜ ምን ያክል ነው ልንበተን የምንችለው፣ ቡድኑ ሊለጠጥ የሚችለው ምን ያክል ነው የሚለውን የማየት ነው። አሁንም ግን በመስመሮች ላይ ኳሱን ነጥቆ ነበር ኢትዮጵያ ቡና እንደተለመደው። ነገር ግን ቅዱስ ጊዮርጊስ ካውንተር ፕሬስ በማድረግ ኳሱን ከነጠቀ በኋላ ኦርጋናይዜሽን ላይ ቶሎ በፍጥነት መከላከል ቅርጽ የመግባት ላይ ትንሽ ችግር ስለነበረ ያንን ትራንዚሽን እንቅስቃሴ ኢትዮጵያ ቡና መቆጣጠር ሳይችል ቀርቷል ማለት ነው እና ይህ ጎል በአዲሱ ክሮስ ያደረገውን ኳስ አቤል ያስቆጠረው ማለት ነው። በዚህ መልኩ ነው እና አሁንም ግን ዞሮ ዞሮ ፍላጎቱ አለ በመስመር ግን እንግዲህ የውድድር ዘመኑም እየተጀመረ ስለሆነ በቀላሉ ከተነጠቀ በኋላ ኳሱ መልሶ ቅዱስ ጊዮርጊስ የነጠቀውን ኳስ እንዴት ያን ትራንዚሽን ሙቭመንት እንቆጣጠራለን በእንደዚህ አይነት ወቅት የሚለው ላይ ትኩረት ማድረግ ያስፈልግ ይሆናል ማለት ነው። ይሄኛውም በሸገር አቻ ሲሆን ያስቆጠረው ኳስ ነው። ይሄንንም በምንመለከትበት ጊዜ አሁንም በእርግጥ የኮንሰንትሬሽን ነው፣ የጁሮራ ላይ ነው፣ የኮንሰንትሬሽን ችግር ነው። አሰልጣኙም ከጨዋታው በኋላ አንስቶት ነበር ይሄን ነገር የትኩረት ማነስ ነው ብሎ። ነገር ግን ስቲል ያ መስመሮችን ማኔጅ ትኩረት የሚያደርግ ቡድን ማኔጅ ለማድረግ በዚህ ላይ ትኩረት ማነስ ስለነበረ እንደምትመለከቱት ቡድኑ ኦልሬዲ 2-1 ሆኖ ነበር እዚህ ላይ ማለት ነው። አንድ የኢትዮጵያ ቡና ተጫዋች ብቻ ነው የነበረው እንደምታዩት። ስለዚህ በቀላሉ ኳሱን ክሮስ ለማድረግ ችለዋል ማለት ነው ነጌሌ አርሲዎቹ። ይሄ ግን የትኩረት ነው። የእጁ ወራው ከመወርወሩ በፊት ቶሎ ቦታን ይዞ ኳሱ ክሮስ እንዳይደረግ ማድረግ መሞከር ነበረ እና ይሄንን ማድረግ ስላልቻለ የትኩረት ማጣት የፈጠረው ነው ልንል እንችላለን እና በዚህ መልኩ ነጌሌ አርሲ ያስቆጠረው ያቻነት ጎል በዚህ መልኩ የተገኘ ነው። ግን በዋናነት ምን ለማለት ነው፣ ፍላጎት አለ፣ በተወሰነ መልኩ ስኬታማ ነው። ነገር ግን ስኬታማ ባልሆነባቸው ጊዜያት ግን የጎል ሙከራዎች በቀላሉ እንዲቆጠሩበት ሆኗል፣ ወይም ደግሞ የጎል ሙከራዎችም ጎሎችም እንዲቆጠሩበት ሆኗል ማለት ነው እና እነዚህን ቅጽበቶች መቆጣጠር ላይ እንግዲህ ምናልባት ወደፊት ትኩረት ያደርጉ ይሆናል። ግን ቢያንስ እኔ ያስተዋልኩት በተወሰነ መልኩ ይሄን ነው። ምናልባት የቡድኑ ፍላጎትም ላይሆን ይችላል። ምክንያቱም ዝም ብሎ አንዳንድ ጊዜ በተለምዶ የሚሰሩ ነገሮች ሊኖሩ ስለሚችሉ የአሰልጣኙ ፍላጎትም ካልሆነም እንግዲህ
ምናይ ይሆናል ማለት ነው ወደፊት። ግን በተወሰነ እኔ ባየኋቸው ጨዋታዎች ግን በዚህ መልኩ ኳስን የመንጠቅና ኳሶች ወደ ሳጥን እንዳይመጡ ለማድረግ ጥረት የሚያደርግ ቡድን ይመስላል። ለመጫንም ጥረት ያደርጋል። ኳስ እንደተነጠቀ መልሶ ለመንጠቅ በጣም ጥረት የሚያደርግ ቡድን ነው። ስለዚህ እንግዲህ የጨዋታዎቹ ቁጥሮች እየጨመሩ ሲመጡ ደግሞ ወደፊት የበለጠ እናያለን ማለት ነው። ጨዋታዎች በጨመሩ ቁጥር የሌሎች ቡድኖችንም የጨዋታ እንቅስቃሴዎች ለመመልከትና አብረን ለመወያየት እንሞክራለን። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ለወዳጆቻችሁም አጋሩ። በጣም አመሰግናለሁ። በሌላ ቪዲዮ እመለሳለሁ።